ከጌታችን ከኢየሱስ ክርስቶስ እስቲ እንውሰድ። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ አሁን ወንድማችን የጠየቀው መዳን የሚገኘው በእምነት ነው ወይስ በስራ ነው ለሚለው መዳን ማለት የዘላለም ሕይወት ማለት ነው አይደል? የዘላለም ሕይወት ማለት ነው። የዘላለም ሕይወት እንዴት ይገኛል የሚለው የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ጠያቂው ማን ነው? አንድ በመንገድ ያለ ሰው። ተጠያቂው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን አለው ጌታችን? እንድድን የዘላለም ሕይወት ማለት መዳን ነው አይደል? መዳንን እንዳገኝ የዘላለም ሕይወት እንድወርስ ምን ላድርግ አለው። ኢየሱስም አለው ስለምን ቸር ትለኛለህ? ከአንዱ እግዚአብሔር በቀር ቸር ማንም የለም። ያው የንግግሩ ግልጽ ነው። ክርስቲያኑ ሲሆን እዚህ ውስጥ ያለ ሰው ይረዳዋል ብዬ አስባለሁ። መጽሐፍ ቅዱስን የሚቀበል ሰው ለምን ቸር ትለኛለህ ማለት ነው አንድ ሰው ሲያመሰግናችሁ ምስጋናውን በውዳሴ ከንቱ አትቀበሉት ለማለት ነው እንጂ ጌታችን ቸር ሳልሆን አይደለም። ጌታችን ቸር መሆኑን ስለምናውቅ ቁጥር 19 ላይ ምን አለው? የዘላለም ሕይወትን ላገኝ ሲለው በእኔ እመን ያለው፣ በእኔ ካመንክ ይበቃሃል ነው ያለው። ምንድን ነው ያለው? ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትን አክብር። እርሱም መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ጠብቄአለሁ ነው አምኛለሁ አይደለም፣ ጠብቄአለሁ አለው። እንዲህም አድርጎ በቃ ወርሳል ነው ያለው። ኢየሱስም ወደ እርሱ ተመልክቶ ወደደውና ማለት ትእዛዛቱን ስለጠበቀ ወደደውና እንዲህ አለው፣ አንድ ነገር ጎደለህ። አየህ፣ አንድ ነገር ጎደለህ ነው። ሂድ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ። መስቀሉን ተሸክመና ተከተለኝ። የሚገርም ነው። ሸጦም ተከትሎ ከእንደገና የሚጠበቅበታል መስቀሉን ተሸክሞ መከተል። የዘላለም ሕይወት ድነት እንዴት ይገኛል ላለ ወንድማችን እንደዚህ ነው የሚገኘው። ማን ያስተማረን? ጌታችን። ከእርሱ የበለጠ መምህር የለማ። ከእርሱ የበለጠ አምላክም የለም፣ ከእርሱ የበለጠ ፈጣሪም የለም። አንደኛው መሰረታዊ ምክንያታችን ይሄ ነው። ሁለተኛ ለመዳን የዘላለም ሕይወት እንድናገኝ ጌታችን ኢየሱስ ክርስቶስ ያስተማረው ምንድን ነው ካልን እንዲህ ብሎናል። ዮሐንስ 6:46 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። እምነት ያስፈልጋል፣ ምንም ጥያቄ የለው። ልብ በሉ እዚህ ጋር በእኔ የሚያምን የዘላለም ሕይወት አለው ያለው። እዚህ የዘላለም ሕይወት አንዱ በምን ይገኛል? በክርስቶስ በማመን የዘላለም ሕይወት ይገኛል። ቅድም ምን አለን? የዘላለም ሕይወት ምን ላገኝ ሲለው ትእዛዛትን ጠብቅ፣ እሱም አለ ማለት ነው። አንድ ሁለተኛ በእኔ የሚያምን ምን አለው አለ? የዘላለም ሕይወት አለው። ስለዚህ የዘላለም ሕይወት እንዴት ይገኛል ማለት አንደኛ በኢየሱስ ክርስቶስ በማመን። እሺ ሁለተኛ እንዲህ የሚላለን ወንድሙን የሚጠላ አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። ስለዚህ ወንድሙን የሚጠላ ምን አያገኝም? የዘላለም ሕይወትን አያገኝም። ስለዚህ አንድ ሰው በክርስቶስም አምኖ ልብ በሉ በክርስቶስ አምኖ ወንድሙን የሚጠላ ከሆነ ምንድነው አለ? ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ ምን አይወርስም? የዘላለም ሕይወትን አይወርስም። ስለዚህ አንድ ሰው እምነት አለኝ ብሎ ማለት ነው ወንድሙን የሚጠላ ከሆነ የዘላለም ሕይወት አይወርስም። ማን የተናገረ ይሄንን? አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 15። ስለዚህ ለመዳን ምን ያስፈልጋል? እምነት፣ ከእንደገናስ መልካም ስራ ያስፈልጋል። እምነት ብቻ አያስፈልግም፣ አያድንም። ስራ ብቻም አያድንም። ልብ በሉ እምነት ብቻ አያድንም፣ ስራ ብቻም አያድንም። በእምነት የሆነ ስራ ግን ያድናል። የሕግ ስራ በማርያም ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ይላል። ስለዚህ ይሄስ ነገር እንዴት ነው እስቲ? ምክንያቱም ራሱ ሐዋርያ ሥራ 10:10 ላይ እንደገናም ሐዋርያ ሥራ ምዕራፍ 2 ቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። እሺ መልካም፣ ከመዳን ጋር ስለሚያያዙ ማለት ነው። መልካም እሺ። ሮሜ 10:10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ይሄ በነገራችን ላይ በልብ ማመን አለው፣ በአፍ መመስከር አለው እና አለው እዚህ ጋር ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልን። ምን አለ ማለት ነው? በልብ ማመን አለው፣ በአፍ መመስከር አለው። ስራ እኮ አለው እዚህ ጋር። በአፍ እኮ ይመሰክራል ያመነውን ነገር በተግባር ገለጠው እኮ። ስራ ሲባል እኔ ይመስለኛል ይሄ ብድግ ቁጭ ብሎ ኩሻፕን ብሎ የሚያስብ ሰው ካለ ተሳስቷል። በአፉ እኮ ይመሰክራል እኮ። ለምሳሌ አንድ ምሳሌ ለዚህ እንስጥ።
በቀኝ የተሰቀለው ወንበዴ ምንድን ያደረገው? እኛ ስለ በደላችን ይሄን ተቀብለናል አይደለም ያለው? እኛስ የሚገባንን ተቀብለናል። ይህ ሰው ግን ጻድቅ ነው አለ። በልቡ አመነ፣ ከእንደገናስ በአፉ መሰከረ። ምን ብሎ? ይህ ጻድቅ ነው አለ። ማንም ጻድቅ ነው ብሎ እኮ ቀራኒው ላይ መሰከረለት ለጌታ እኮ ማንም የለም። ዘበቱበት እንጂ ማን መሰከረለት? በቀራኒው አደባባይ ላይ ቆሞ ለክርስቶስ እሱ እውነተኛ ነው ብሎ የመሰከረለት ማን አለ? ከአይሁድ አለቆች ይልቅ ይህ ወንበዴ ግን በቀኝ የተሰቀለው ምን ብሎ ተናገረ? ይህ ጻድቅ ነው አለ። ከዛ ምን ለመነ? ምን ብሎ? አቤቱ መንግስት መጣ ጊዜ አስበኛል። በልቡ አመነ፣ ከእንደገናስ በአፉ መሰከረ። ይሄ ሰው ይላል ይድናልና። የቤተክርስቲያን ትምህርትም ይሄ ነው። ስለዚህ በልቡ ብቻ አምኖ አልቀረም፣ ያን ያመነውን ነገር መሰከረ፣ ሰበከ እኮ። ይህ ሰው ጻድቅ ነው ብሎ በሰቃሊያን በአይሁድ ፊት መሰከረ። ስለዚህ ሰው በልቡ አምኖ ይጸድቃልና። ታዲያ እንደዛ ካልን አሁን በተለይም ደግሞ ከነዚህ አራቱ ወንጌላት ወይም ደግሞ ከዮሐንስ በኋላ በተለይም ደግሞ ከሐዋርያት ሥራ በኋላ ከኢየሱስ ክርስቶስ ትንሣኤ በኋላ ያለውን ደግሞ አብዛኛው የጳውሎስ መልእክቶች ደግሞ ለምሳሌ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካልና ከስራ አይደለም። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ምን አለ እዚህ ጋር ሲያወራ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ አለና ከእናንተ አይደለም፣ ማንም እንዳይመካ አለ ከስራ አይደለም ይላል። ይህስ ምንድነው? እስቲ ያስታርቁት ካሁኑ ሐሳብ ጋር መምህር። መልካም፣ ይሄኛውም ግልጽ ነው። ምን ማለት ነው? ባጭሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ተሰቅሎ ሲሞት ከኛ የተከፈለ አንዳች የሆነ ዋጋ የኛ ጽድቅ፣ የኛ መልካምነት አይደለም፣ የኛ ተጋድሎ አይደለም። የቤተክርስቲያን ትምህርት ነው። ክርስቶስ መስቀል ተሰቅሎ ሲሞትልን የኛ መልካም ነው ትላለች? አትልም። ማሳያ ላቀርብ። በቅዳሴ ዮሐንስ አፈወርቅ ላይ እንዲህ ትላለች ቤተክርስቲያን። በቅዳሴዋ ላይ ፍቅር ኃያል ወልድን ከሰማይ ሳበው እስከ ሞት ድረስ አደረሰው ትላለች። የሳበው ምንድነው? ፍቅር ነው። ምንም የኛ መልካምነት አይደለም። ስለዚህ ሐዋርያው ምን አለ? ጸጋው በእምነት አድኗችኋልና ከእናንተ የሆነ ነገር የለም። የማን ስጦታ ነው? ይሄ የእግዚአብሔር ስጦታ። በነገራችን ጸጋ ማለት ስጦታ ማለት አይደል? የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። አዎ ከኛ አይደለም። ክርስቶስ ተሰቅሎ ሲሞትልን ከኛ የሆነ አንዳች ነገር የለም። ይሄ ኢኒሻል ሳሊቬሽን ላይ በክርስቶስ ሞት ላይ የኔ ጸሎት ነው፣ የኔ ልመና ነው፣ የኔ ቅድስና ነው፣ የኔ ንጽህና ነው ክርስቶስን እንዲሰቀል እንዲሞት ያደረገው። ያዳነኝ እኮ የኔ መልካምነት ነው የሚል ትምህርት ኦርቶዶክስ ክርስቲያን የላትም። ይሄ በነጽ ለዛ ነው ማንም እንዳይመካ ከስራ አይደለም። አይታችኋል? የክርስቶስን መስቀል ላይ ዋለው የኔ ጸሎት ተሰምቶ እኮ የተሰቀለኝ አይባልም። የለንም አይኛ። እንደውም እንደሚለው መጽሐፍ ቅዱስ ጠላቶቹ ሳለን ይላል አይደል? ጠላቶቹ ሳለን ጥልን በመስቀሉ ገደለ እያለ የሚናገረው ሲጀመር የጠላቶቹ ሰቃዮቹ እያለ እንኳን እንደው ለመልካም ስራ ብለን ልንመካ ልንመጻደቅ ይቅርና እንዲሰቀል እንዲሞትልን የሚያደርግ ነገር የለም። እንደው ጠላቶቹ ነው። እዚህ ጋር ምንም ዳውት የለም። ቤተክርስቲያን የምታስተምረው ክርስቶስ ተሰቅሎ ሲሞትልን ከኛ የሆነ አንዳች የሆነ ነገር የለም። ያዳነን እንዲሁ በቸርነቱ በጸጋው አንዳች ነው። በቸርነቱና በጸጋው እንዲሁ ከዳንን ታዲያ ስራ ለምን አስፈለገ ነው? አሁን መልካም። ከዛ ቁጥር 10 ላይ ሶፊ እዚህ ጋር ኤፌሶን 2:8 ላይ ያስነበብከኝ 10 ላይ መልሶ አለ። ስራ ለምን አስፈልገ? 10 ወደዛ እንዳንሄድማ ሮሜ 3ንም ማየት እንችላለን። ከ23 ጀምሮ ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ አለ? ይጸድቃሉ። ከዛ እርሱንም አለና እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው አለና ከዛስ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለና ከዛ እንዲህ ያለ ቁጥር 27 ትምክትህ እንግዲህ ወዴት ነው አለ? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ አለ። ከዛስ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን
ወይስ እግዚአብሔር የአይሁድ ብቻ አምላክ ነው የአሕዛብ ደግሞ አምላክ አይደለምን? አዎ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ አምላክ ነው። እንግዲህ ሕግን በእምነት እንሽራለን አይደለም፣ ሕግን እናጸናለን እንጂ ብሎ ያወራል የሮሜ ጸሐፊ። እንግዲህ ምዕራፍ 3ም አብዛኛው ከዚህ ጋር የተያያዘ ነገር ያነሳዋልና እንትን የማምታታት አይሆንም ወይ? ለምሳሌ ምን ማለት ነው? ኢንሴንስ ማምታታት ማለት በስራ ነው ካልን በነፃ እንዲያው በጸጋው ይጸድቃሉ ነው አይደለም? በጸጋው ነው ያጸደቀን፣ በደሙ ኃይል ነው የጸደቅነው፣ በመስቀሉ ስራ ነው። እርሱ ራሱ አሁን ሲናገሩ ምናሉ? አንዳች ከኛ የሰራነው ነገር የለም፣ የምንመካበት ነገር የለም፣ ነገር ግን በመስቀሉ ስራ በተሰራው ስራ ነው የዳነው እያሉ ነው። ስለዚህ አሁን ደግሞ እርሱ እንደገና ደግሞ መልሰው ምንድን ነው ለመዳን ደግሞ ስራ ያስፈልገዋል እያሉ ስለሆኑ እሱን ብሪፍሊ በደንብ ያስረዱን እስቲ። አግኝተው ከሆነ ጥያቄ ምናልባት አግኝቼዋለሁ። እሺ ሶፊ፣ አሁን አጠር ባለ ሁኔታ ክርስቶስ በመስቀል ላይ እንዲሞት ከኛ የሆነ መልካምነት ከኛ የሆነ የበጎ ስራ ተጋድሎ የለም። ያ ስራ አልቋል። በቃ ያ ድህነት ያ ቤዛነት ላይ ያላለቀ ድህነት፣ ያልተፈጸመ ድህነት፣ ያልተፈጸመ ካሳ፣ ያልተፈጸመ ቤዛነት የለም። እንዲሁ ለሰው ልጆች ሁሉ የተሰጠ በነፃ የተሰጠ ነው። የማስታን የእግዚአብሔር ስጦታ ነው። አለቀ። እዚህ ጋር ዳውት የለም። ይህ በነፃ የተሰጠን ግን ጸጋ፣ ይህ በነፃ ያገኘነው ግን መዳን ለመውረስ ምን እናድርግ? እዚህ ጋር ነው ጥያቄ ያለው። የተሰጠን በነፃ ነው፣ ያለኛ ጾም፣ ያለኛ ጸሎት፣ ያለኛ ተጋድሎ እንዲሁ ምን እንደሚለው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል የሚለው እንዲሁ ነው የወደደው። ምንም ምክንያት የሌለው ለኝ ምን ልናቀርበት አንችልም። ራሱ እግዚአብሔር እኮ ነው የሚለው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዴት እንዲሁ? እንዴት ነው የወደደን? ከኛ ምን ተገኝቶ? ምንም። ታዲያ ምን አግኝቶብን ወደደን? እንዲሁ። ይሄ በጣም የሚገርም የፍቅር ቃል ነው። ጌታችን ደግሞ ይህን ሲያስረግጥ ምን አለ? አብ እንዲህ ብሎ ተናገረ አይደለ? ስለ አብ ተነገረ። ክርስቶስስ ነፍሱን ለወዳጆቹ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለውም። ይህ ለሰው ልጆች ሁሉ በነፃ የተሰጠ ነው። ይህ በነፃ የተሰጠውን ነገር ግን ለመቀበልና ለመውረስ ከኛ ምን ይጠበቃል? ማመን የለብንም? አዎ በነፃ የከፈልከው ያ ዋጋ ለኛ ነው፣ ቤዛነት ለኛ ነው፣ ሞት ለኛ ነው የተሰቀልከው፣ ለኛ ነው የተገረፍከው ብሎ ማመን ያስፈልገዋል። በስላሴ ስም መጠመቅ ይፈልጋል። ስጋዬን ብላ ደሜን ጠጣ የዘላለም ሕይወት አለው ስለሚል ስጋው ደሙ መቀበል ያስፈልጋል። በነፃ የተገኘው ነገር የዘላለም ሕይወት አድርጎ እንድንኖር ስለማድረግ ከኛ የሚጠበቅ ነገር አለ ነው። ስራ ያልነው እኛ እዚህ ጋር ነው እንጂ ያልነው እንጂ ክርስቶስ ተሰቅሎ ሲሞትልን የዳነው በክርስቶስ መስቀል ብቻ ሳይሆን በእኛ ስራም ጭምር ነው እያልን አይደለም። የክርስቶስ የመስቀል ካሳ ቤዛነት ላይ እኛም አንዳች የምንጨምረው የኛ መልካም በጎነት የለውም። እዛ ጋር ያልቃል ነገሩ። እሱ በነፃ የተሰጠ ነው፣ አለቀ። ያ በነፃ የተሰጠ ነው ግን እንዴት እንውረሰው? መዳን የሚወረስ ነው አይደለ? ሁሉ መዳን የወርሱ ዘንድ ስላላቸው የሌለ ለማገዝ የሚላኩ መናፍስት አይደሉም የሌለ። ስለዚህ መዳን ራሱ የሚወረስ ነው። ምክንያቱም ውርስ የሚገኘው ደግሞ በአንዱ ሞት ምክንያት ነው። ስለዚህ አንዱ በክርስቶስ ሞት ያገኘ ነው መዳን ምን ተባለ? ውርስ ተባለ። ወይ አባት ምናምን ሲሞት አይደለ ንብረት ምናምን የሚወረሰው? በክርስቶስ ሞት ያገኘ ነው ምን ይባላል? መዳን ውርስ ተባለ። ምን ወርሰው ማለት እኛ ልጆቹ ነን። እንዴት ነው የምንወርሰው ነው ጥያቄው። ቤተክርስቲያን እዚህ ጋር ያለችው ያ በነፃ የተገኘው መዳን እንዴት ነው የምንወርሰው ነው። ይሄንን ጨርሰውና እዚህ ጋር ጸጋው በእምነት አድኗቸዋል ካለ በኋላ እዚህ ቁጥር 10 ላይ እንደሚለው እኛ ፍጥረቱ ነንና ማንም ከስራ እንዳይመካ ከስራ አይደለም ካለ በኋላ እኮ ነው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ምን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠር ይላል። መልካሙን ስራ ለማድረግ እኮ ይላል እዚህ ጋር ላለማድረግ አለ መልካም ስራ ነው የሚለው እዚህ ጋር። መች አለቀ? አሁን እኮ ብዙ ሰዎች ልዩነት የፈጠረ ኤፌሶን ምዕራፍ 2 ቁጥር 8ን እያነበብን 9ም እኮ አለ ማንም ከስራ እንዳይመካ ማንም እንዳይመካ ከስራ አይደለም ብሎ እኮ አያልቅም። ቁጥር 10ም እኮ አለው። 9 ብቻ ተነቦ ለምን ይቆማል? ምክንያቱም የእግዚአብሔር ሐሳብ ስለሆነ ጠቃለው ማለት ነው። አንድ ሰው ለመዳን ይሄ በኢኒሻል ሳሊቬሽን ክርስቶስ በከፈለው ቤዛነት ላይ የሚጨምረው አንዳች ነገር የለውም። ያንን ያገኘውን ግን መዳን በምን መተርጎም አለበት? በስራ ማሳየት አለበት። ድል የነሳውን አለ የሚለው አምላኩ ሆኖ አለው እኔ እሱን ልጅ ይሆነኛል የሚለው
ድል መንሳት ያስፈልጋል ማለት ነው። አለበለዚያ ዘላለማዊ ሕይወት ማግኘት አይቻልም። ለዚህ ነው ፊልጵስዩስ 2:10 ላይ ሁላችን የምናውቀው ነው፣ ብዙ ጊዜ ተመልሶበታል። በዚህ ጥቅስ ላይ እንኳን መምህራን ባሉበት ብዙ ባልጠቅስ ጥሩ ነው። ፊልጵስዩስ 2:10 ላይ ሁላችን እንደምናውቀው በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። በቃ ምንም ጥያቄ የለውም። በቃ በመፍራትና በመንቀጥቀጥ የራሳችሁን መዳን ምን በሉ ፈጽሙ። ስለዚህ መዳን በመፍራትና በመንቀጥቀጥ የሚፈጸም ነው። ለዚህ ነው እኛ ድነናል፣ እንድናለን፣ እየዳን ነው። ለምን ተረጉመው ድነናል ስንል ከዘላለም ሞት፣ ከኃጢአት እስራት፣ ከዲያብሎስ ባርነት፣ ከሲኦል ግዞት ወጥተናል። በማን? በክርስቶስ ቤዛነት፣ በክርስቶስ መስቀለ ሞቱ፣ በሱ ለዓለም መሞት ከዚህ ድነናል። አለቀ። አሁን የአዳም እርግማን የለብንም። አሁን እኛ የሰይጣን ባሪያዎች አይደለንም፣ የእግዚአብሔር ልጆች ነን። ይሄ ድህነት ነው። በነፃ አግኝተናል። ድነናል ብለው ይሄንን እየዳንን ነው። ምን ማለታችን ነው? በክርስቶስ ሞት ያገኘነው ያንን ቤዛነት ደግሞ ያገኘነው ድህነት ደግሞ በጾም በጸሎት በመልካም ስነ ምግባር እንፈጽማለን። በመፍራትና በመንቀጥቀጥ መዳናችሁ ፈጽሙ ስለሚል ከእንደገናስ እንድናለን። የት? መንግሥተ ሰማያትን እንወርሳለን። በነገራችን ላይ እንድናለን የሚለው ቃል የሐዋርያ ቅዱስ ጳውሎስ ቃል ነው፣ የኛ ቃል አይደለም። የኛ ቃል እንዳይመስልም መጽሐፍ ቅዱስ ላይ እንድናለን የሚል ቃል አለ። ራሱ ነው የሚናገረው ጳውሎስ ማለት ነው። ላሳይ እሷን ጠቅስና ወደ ወንድሞቼ አልፋለሁ እንዳላረዝምባችሁ ማለት ነው። እሺ ሮሜ 5:9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። በደሙ ከጸደቅን እኮ ነው የሚለው። በእርሱ ከቁጣው እንድናለን። ድናለን የሚለው እንድናለን። በጸጋው ጸድቃችኋል ብሎናል እኮ የተደረገ ድርጊት ነው። እዚህ ጋር ግን ምን አለ? ግን ከቁጣው እንድናለን። ኔክስት አለው ማለት ነው። እንድናለን። ይሄ ብቻ አይደለም። ሮሜ 5:10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይሄው ምኖቹ ሳለን ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ካለ በኋላ ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ስለዚህ ኦርቶዶክስ ቤተክርስቲያን ድነናል፣ እየዳንን ነው፣ እንድናለን የምንለው ከዚህ መጽሐፍ ቅዱስ ትምህርት የተነሳ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ታረቀን አለ። ድነናል ብሎ የተናገረው ጳውሎስ እዚህ ጋር ይልቁንም አለ ከታረቅን በኋላ በሕይወቱ እንድናለን። ስለዚህ በቤተክርስቲያናችን መዳኑን አንድ ሰው በትክክለኛው መንገድ መፈጸም አለበት። ይሄንን መዳኑን ካልፈጸመ አይድንም። ስለዚህ መዳን እንዴት ይገኛል? ያ በክርስቶስ ሞት ያገኘነውን መዳን ጠብቀን ማቆየት አለብን። በክርስቶስ አምኛለሁ ብሎ አንድ ሰው ነፍሰ ገዳይ ከሆነ እግዚአብሔር መንግስት አይወርስም። አይወርስም ደግሞ ያለ ደግሞ መጽሐፍ ቅዱስ ነው ራሱ። እኛ ደግሞ አይወርሱም እያሉ አይ ትወርሳላችሁ አንልም። እግዚአብሔር እየተናገረኝ አንናገርማ። ለምሳሌ ብንመለከት አንደኛ ቆሮንቶስ 6:10 ላይ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ይላል። ስለዚህ አንድ ሰው በጌታ አምናለሁ ብሎ ሌባ የሆነ ሰው የለም። ማን ወሻሸው ሀቅ? ሁላችን ቤተ እምነት ላይ ሌባ የለም። እሺ ገንዘብ የሚመኝ የለም። እሺ ሰካራም የለም። ተሳዳቢ የለም። ወይም ደግሞ ነጣቂ የለም። እነዚህ ምን ያደርጉ? የእግዚአብሔር መንግስት አይወርሱም ይላል። በጌታ አምናለሁ ብሎ የሚሰርቅ ሰው የለም። እሺ እንቀጥል። ገላትያ መልእክት ላይ ደግሞ ሐዋርያው ቅዱስ ጳውሎስ 5:21 ላይ ደግሞ እንዲህ ይለናል 5:21 ላይ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልኩ እንደዚሁ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ስለዚህ ይሄን ሁሉ የሚያደርግ ሰው ምን አያደርግም? የእግዚአብሔር መንግስት አይወርስም። አምኛለሁ ብሎ አንድ ሰው ዘፋኝ ቢሆን፣ አምኛለሁ ብሎ ሰካራም ቢሆን፣ ነፍሰ ገዳይ ቢሆን፣ ምቀኛ ቢሆን፣ ምቀኝነት እኮ ነው የሚለው። እውነት እንነጋገር፣ ምቀኛ ነው ሰው አለ? ምቀኝነት አስቀድሜ እንዳልኩ አለ ጳውሎስ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ስለዚህ አንድ ሰው በጌታ ካመነ ከመንግስተ ሰማያት ቀጥታ ነው የሚገባው የሚለው ነገር ከነዚህ የተከለከለ መሆንም አለበት።
ባጭር ቃል። ከዛ ማሰሪያችን የሚሆነው ያዕቆብ እንደተናገረን ምዕራፍ 2 ላይ ቁጥር 24 ላይ ሁላችንም የምናውቃት ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እምነት ከስራው ጋር ምን ይላል? መጀመሪያ ቁጥር 1 ላይ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እምነት አያስፈልግም አላለም። እምነት አይጠቅምም አላለም። ሰው ግን በእምነት ብቻ ሳይሆን ነው የሚለው በስራ እንዲጸድቅ ታያላችሁ። ስለዚህ ቤተክርስቲያናችን ምን ትላለች?